የጥቅስ ብዙ ማወቃችን ነው እንዴ በእግዚአብሔር ፊት በጣም ጎበዝ የሚያስብለን? ነው። አንደበተ ርቱዕ መሆናችን ነው እንዴ? ነው። ኢየሱስ እንዲህ ነው እንዳ ነው ብሎ ከዘፍጥረት እስከ ራእይ መተርተር ነው እንዴ ክርስትና? መንፈሳዊነት እንደዛ ነው እንዴ? ነው። 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 አይደለም። 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 በሰዎች ፊትስ? በሰዎች ፊት ያ ነው መንፈሳዊነት። በሰዎች ፊት ጻድቃን የሚያስብለው ያ ነው። ድርጊት ከሌለው አይደል? የህይወት ስርዓት ከሌለው በጌታ ዘንድ ምንድነው? ዜሮ ነው። ዜሮ ነው። ስለዚህ እንድናስተውል ያስፈልጋል። በእኛ ዘንድ ነው የሆኑ ሃይማኖቶች የሆኑ ግለሰቦች በእኛ ዘንድ ሲታይ ዋው እግዚአብሔር ይሰማቸዋል አልን። እኛ እግዚአብሔር ይቀበላቸዋል አልን። ጻድቃን ናቸው ቅዱሳን ናቸው አልን። አረ የእግዚአብሔር ሴት ነች፣ አረ የእግዚአብሔር ሰው ነው አልን። እኛንን የምንለው እኛንን የምንለው ንጉሱ ሲመጣ ሲያየው ግን ነው ነው 16 ደቂቃ አካባቢ ነው ያለችኝ። ዮሴፍን በ16 ደቂቃ የምንካፈል አልመሰለኝም። የጀመርነውን አንድ የቀረችን ነገር ልንገራችሁና ወይ በሱ እንጨርሳለን። ስለ ራሳችሁ ያላችሁ ግምት ግን ምንድነው? ቅድም እየጸለይኩኝ ወይም የዘመርኩ ያንን በጣም መንፈስ ቅዱስ ያሳስበኝ ነበረ። አትርሱ እህቶቻችን እነ ማርያም እነ መቅደላዊት ማርያምም ጭምር የጌታ እናት ማርያምም እነ መቅደላዊት ማርያምም እና ኤልሳቤጥን በሏቸው ማህበረሰቡ ሲስተሙ እንደ ትልቅ የእግዚአብሔር ሴቶችና ጻድቃን አይቆጥራቸውም። ታስታውሱ እንደሆነ ኢቭን መንፈስ ቅዱስም እኮ ሲመጣ ጌታ ካረገ በኋላ የሆነች ቤትን ተከራይተው በዛ ውስጥ ነው አብረው ሲጸልዩ የነበረው። ሲስተሙ ተፍቷቸዋል። አያቃቸው ሲስተሙ አያቃቸው የሉም። ሃይማኖት ዓለም ውስጥ የሉም። ይሄንን እንድታውቁልኝ እፈልጋለሁ። ጌታ የተገለጠው ራሱን የገለጠው እውነተኛ ሐሳቡን የገለጠው እዛኛው ዓለም አልነበረም። በትንሽ የደርብ ውስጥ ተሰብስበው ልክ እንደዚህ ጌታን በመንፈስና በእውነት ሲያመልኩ ለነበሩት ሰዎች ነው እግዚአብሔር ራሱን የገለጠው። ይሄንን እንድትይዙልኝ እፈልጋለሁ። በእንደዚህ አይነት መንፈሳዊ እንቅስቃሴ ላይ ይሄንን ማንነታችሁን ሚስ ካደረጋችሁ እግዚአብሔር ላይሰራባችሁ ይችላል። ምን ማለት ነው? ይሄንን አስገራሚ መንፈሳዊ ህብረት ከእግዚአብሔር ጋር ያደረጋችሁ እግዚአብሔር ሌላ ቦታ ይገለጣል፣ ሌላ ቦታ ይሰራል ብሎ ማሰብ ይሄ በጣም አደገኛ ነው። ልድገመው። እነ መግደላዊት ማርያም ከሲስተሙ ተተፍተው ከሲስተሙ ወጥተው በትንሽ ደርብ ውስጥ ከጌታ ጋር በእውነትና በመንፈስ ህብረት ሲያደርጉ ጌታ ራሱን የገለጠው ለነሱ ነው። ለዛኛው የሃይማኖት ተቋም ብዙ ህዝብ ለነበረበት ጌታ ራሱን አልገለጠም። ፕሊዝ እንደዚህ ህብረት ስናደርግ ጌታን ስንከተለው አንድ ውስጣችን ሊያድር የሚገባ አንድ ማንነት አለ። እግዚአብሔር ለኔ ትልቅ ስፍራ አለው፣ በኔ ይጠቀማል፣ በኔ ይሰራል፣ ለኔ የሚያሳየኝ ለኔ የሚያስረዳኝ ነገር አለ በሚል አንደርስታንዲንግ እንድንመላለስ ያስፈልጋል። የልቦና አይኖቻችን በትክክል የልቦና ጆሮቻችን በትክክል ሊሰሙ ያስፈልጋል። ለምሳሌ አሁን አይኔን ብጨፍነው አላችሁ ግን አላያችሁ፣ አላችሁ ግን አላያችሁ። አይኔን ስለጨፈንኩት የመንፈሳዊ ጆሮ እንደዚህ ከደበዘዘና ከተደፈነ ጌታ በእኛ የሆነ ነገር ሊያደርግ እየፈለገ እንዳለ መስማት ይቆጠራል። ፕሊዝ ጌታ እውነተኛው አምላክና ንጉስ በመንፈስና በእውነት የሚደረጉትን ነገሮች በሙሉ እውቅና የሚሰጥ ለነዛ ሰዎች ትኩረት ሰጥቶ የሚከታተል አምላክ እንደሆነ እንድንረዳ ያስፈልጋል።
ስለ የተለያዩ ጉዳዮች እግዚአብሔር ስለዚህ ነገር ማወቅ መስማት እፈልጋለሁ በሉት። ለእናንተ ነው እግዚአብሔር የሚናገረው። እመኑኝ ለእናንተ ነው የሚናገረው። ያኛውን ሲስተም ያኛውን ዓለም አስቀድሞም አሳይቶናል። አይፈልገውም፣ ማደር አይፈልግም፣ እዛ ውስጥ መመላለስ አይፈልግም። መንፈስ ቅዱስ ጠፍቶታል። ራሱ እግዚአብሔር አልፈለገውም በፍጹም። ምን ማለት ነው? እነዛ ቀሳውስት እያሉ ረጅም ዓመት አምላክን ያገለግሉ አካላት እያሉ ምን ማለት ነው? ትንሽዬ ደርብ ውስጥ መለኮት ራሱን እንደገለጠ ትንሽዬ ደርብ ውስጥ ትንሽ ማለት ትንሽ ምናልባት የሰንዴይ ስኩላችንን ክፍል የሚያክል ነው። የሰንዴይ ስኩል በቁጥርም ከ40 እስከ 70 ናቸው። በቁጥር ከ40 እስከ 70 ናቸው። ትንሽዬ ደርብ ውስጥ ነው ያሉት። ምን ማለት ነው? የሰማይና የምድር ፈጣሪ እግዚአብሔር እንዴ የዩኒቨርስ ጌታ እግዚአብሔር ለምንድን ነው ትንሽዋ ክፍል ውስጥ የመጣው? እውነት ነበረ እዛ ውስጥ፣ መንፈሳዊነት ነበረ እዛ ውስጥ፣ እውነተኛ ህብረት ነበረ ከመለኮት ጋር። ራሱ ምን አለ? ገለጠላቸው። ራሱን መግለጥ ብቻ አይደለም የተገለጠው እግዚአብሔር፣ በእነሱ የተገለጠው አምላክ ያኛውን ሲስተም በእነሱ በኩል አድርጎ ሲቀይረው ታያላችሁ፣ ሲያፈርሰው ታያላችሁ። በእነሱ በኩል በዛ ነው ዲያቆን የነበረው እስጢፋኖስ በዛ በሃይማኖት ተቋም ውስጥ ተገልጦ እነዛን ቀሳውስት ጉድ ያደረጋቸው ዲያቆኑ እስጢፋኖስ ነው። እስጢፋኖስ ሰማያዊ ዙፋኔ ነው፣ ምድር የእግሬ መረገጫ ነች፣ ለኔ ምን አይነት ቤት ትሰሩልኛላችሁ ብሎ አስቀድሞ ጽፎላችኋል። እግዚአብሔር እኮ የሚፈልገው መንፈሱ ለተሰበረ ትሁት ለሆነው በቃሉ ለሚንቀጠቀጠው አካል እሱን ነው እመለከታለሁ ያለው። እናንተ በቃሉ አትንቀጠቀጡም፣ መንፈሳችሁ ሚክ አይደለም፣ ትሁት አይደለም፣ አይመለከታችሁም እግዚአብሔር ነው ያላቸው። አይገርማችሁም? እደግመዋለሁ። አምላክ የዩኒቨርሱ ጌታ አምላክ በትንሽዬዋ ደርብ ተገለጠ። እዛ ውስጥ ያለውን ነገር በሙሉ አክብሮታል። ጌታ ወዶታል፣ አሽትቶታል። ሪሊ መስዋዕታቸውን ተቀብሎታል። ያኛውስ ዓለም ነው አልተቀበለው። ስላልተቀበለው አልተገለጠላቸው። ፕሬዘንሱ ከነሱ ጋር የለም። በነገራችሁ ያለ ፕሬዘንስ ያለ እግዚአብሔር መንፈስ ማገልገል ይቻላል። ያለ እግዚአብሔር መንፈስ መኖር ይቻላል። ፍጥረት ሁሉ ይኖራል። ልዩነቱ በእግዚአብሔር ሕልውና ውስጥ መኖር ነው። የእግዚአብሔር ፕሬዘንስ አለ ከኛ ጋር ወይስ የለም ነው። የመረዳት ብልጥግና እኮ በጣም ያስፈልገናል። የመረዳት ብልጥግና ያስፈልገናል። የሐለወት ጉዳይ ነው። ሐለወቱ ከኔ ጋር አለ ከአንቺ ጋር አለ የለም ነው። ያ ነው ልዩነቱ። ቤተክርስቲያን ልዩ የሚያደርጋት እኔና እናንተ ልዩ የሚያደርገን የእግዚአብሔር ሐለወት ነው። የመንፈስ ቅዱስ አብሮነት ነው። ያ የእግዚአብሔር ሕልውና አልፎ መጥቶ ትንሿ ደርብ ውስጥ ገባ። ይሄ እኮ ትልቅ ሬቨሌሽን። ቆይ ጌታስ በተወለደ ጊዜ ቤተ መንግስት መጡ እንደ ቅዱሳን መላእክቶች የዓለም መድኃኒት ተገልጦላችኋል ብለው ቤተ መቅደስ አልሄዱም። እረኞች ጋር ነው የሄዱት። እረኛን ማን ቦታ ይሰጠዋል? ማን ያውቀዋል እረኛን? አረ መጽሐፉን እንደገና እንመልከተው። ግዴላችሁ ወደ መጽሐፉ እንደገና እንመለስ። መላእክቶች ስለ ጌታ ስለ ኢየሱስ ክርስቶስ መወለድ የምስራች ለማብሰር ሲመጡ ቤተ መቅደስ አልሄዱም። ምክንያቱም እግዚአብሔር ቤተ መቅደሱን ተፍቶታል። አልፈለገው። ክራፍቲ እንደሆነ ያውቃል። በኖራ የተለሰኑ መቃብሮች እንደሆነ ያውቃል። ከውጪ ነው መንፈሳዊ የሚመስሉት ከውጪ ነው። እኔና እናንተ ነን ውጫዊ ነገር የምናየው የምንሸወደው። እኔና እናንተ ነን። ስጋ ለባሽ ነው የሚሸወደው። እሱ ልብ ነው የሚመረምረው። ውስጥ ያለውን ነው የሚመረምረው። ማደሪያም አድርጎ የመረጠው መንፈሳችን ውስጣችን ነው፣ ልባችን ነው፣ የውስጥ ማንነታችን ነው። መላእክት ተገለጡ፣ ደነገጡ። እነዛ እረኞች ደነገጡ። ምንድነው አሉ? አልገመቱም። እንዴት መልአክ ይገለጥላቸው ለነሱ? እንዴት ሆነው
አልተማሩም። በነገራችሁ ላይ በአስተምሯቸውም የሚገለጠው ለእኛ ነው ብለዋቸዋል። እኛ ነን ትክክል፣ እኛ ነን ጻድቅ፣ እኛ ነን ካህናቱ ብለዋቸዋል። አታገኙትም አምላክን ብለዋቸዋል። ስለዚህ ለምደዋል። በቃ አናገኘውም እግዚአብሔር፣ ይሄ ፈጣሪ ከኛ ሩቅ ነው ብለዋል። ሲስተሙ እንደዛ ያስብላል። ሳምታይምስ ሲስተሙ እንደዛ ያስብላል። በቃ አእምሯችን ላይ የሚሰራ የሆነ ጨዋታ አለ፣ የሆነ ጌም አለ፣ የሆነ ድራማ አለ። ድራማ ነው ይሄ። እሱ ድራማ። ሰማያት ተከፍተው ኤንጅሎች መጡ። ወደ ማን? ወደ እረኞች። ይሄ ትልቅ ሬቨሌሽን ነው። የዓለም መድኃኒት ክርስቶስ ተወልዷል። የምስራች! ዋው! ሰገዱ፣ ክብር ሰጡ። እዛኛው የሃይማኖት ተቋማት ብዙ ነገር ይደረጋል። አልመጡም። ቅዱሳን መላእክቶች አልተገለጡም። የሉም። ባካችሁ ማስተዋል ይኖራችሁ። መለኮት ከናንተ ጋር ነው። በእውነት መለኮት ከናንተ ጋር ነው። ኢየሱስ ጌታ ነው። ከናንተ ጋር ነው። መለኮት በእናንተ ነው የሚያቅደው። መለኮት እናንተ ነው የሚፈልገው። ሚክ የሆናችሁ ትሁት የሆናችሁት እንደ ሞኝ ተቆጥራችሁ በእንባ ጌታ ሆይ የምትሉት ያኛው የፈለገው ነገር ሊደረድር ይችላል በጥቅስ፣ ውስጡ ግን የተራቆተ ነው። ውስጡ ቆሻሻ ነው። መንፈሳዊነት የለበትም። ወንበዴ ነው ውስጡ። ሊትራሊ ወንበዴ ነው። ውጩ ነው ልክ እባብ የሚመስለው። ለዛ ነው እባብ ኃይሉ ያለው ምላሱ ላይ ነው። ግን ክራፍቲ ነው። አሳሽ ነው። ይሄ ሬቨሌሽን በደንብ እያደረ ይሄ እየገባን ሲገባ በመንፈሳዊ ህይወታችን አንደራደርም። ኖ አምላክን ስናቀው፣ ባህሪውን ስናቀው ያኔ በመንፈሳዊነታችን አንደራደርም። ባይ ዘ ወይ ይሄ ሬቨሌሽን መልሶ ራሴን በጣም እያጠበኝ በጣም ብዙ አይነት መገለጥ እየሰጠኝ ነው። በእውነት እንደገና ራሴን እንዳበረታ ያደረገኝ ነው የዛሬ ሬቨሌሽን፣ ዛሬ የመገለጥ ቃል። አሁን ግን በዚህ አካሄዳችን አያኝም አይነት ነገር ውስጥ ከገባን በዜሮ ተባዛ ነገራችን። እግዚአብሔር እያከበረን፣ እግዚአብሔር እየወደደን፣ እግዚአብሔር በእኛ እያቀደ፣ እኛ ግን እናየውና ያኛውን ሲስተም አይ በዛ ነው የሚሰራው ካልን በነገራችሁ ላይ ደቀ